ታክሲ ጫፍ ከወረድኩበት ቦታ ወደታች እንዲመጣ ከዛ ቢለው ከዛ መጭፍሮች ማሰልጠኛ ተቋም እዚህ ነው የተማርኩት ቲዮሪ እንግዲህ ቁርሴን ቀለል ባለ መንገድ ጀምሬዋለሁ። ሰላም እንዴት አደራችሁ? ዛሬ እንግዲህ በጠዋት ተነስተናል። እየሄድን ያለነው ደግሞ ወደ ቤተል ነው። ቤተል የምንሄደው ደግሞ ያው ሰሞኑን መንጃ ፍቃድ ለማውጣት እየተወራረድኩ ነው ያለሁት። ስለዚህ እስኪ እዛ ስለማመድ ምናምን አሳያችኋለሁ። ቤተል ምን እንደሚመስል አሳያችኋለሁ። መኪና ልምምድ ምን እንደሚመስል ደግሞ አሳያችኋለሁ። እስኪ ላይክ ሼር አድርጉልኝ። እንግዲህ ወደደ እንግዲህ ዊንጌት ደርሻለሁ አሁን እና ከዊንጌት ነው ወደ ቤተል የምንሄደው። ስለዚህ እስኪ ታክሲ ካለ እናያለን። እዚህ ታክሲ አካባቢ እዚህ ጋር ከብዙ ባጭሩ ልላ የፈለግኩት ተማሪ ነኝ። በሳምንት አንድ ቅዳሜ ብቻ ነው ደግሞ በሚመጣው ጥቅምት ደረሻ እንደምትመለከቱት ጠዋት የወርቅ ወደታች ከወረድኩ እዛ በጣም ሰፊ ለማሰልጠኛ ያለ እዛ ነው የምሰራው እና መኪና አንድ ሰው ሲሰለጥን እድለኛ ከሆናችሁ ወይም ብዙም ቤተል ደርሰናል ካጋጠማችሁ እንዴት ነው በሳምንት 4 ወይ 5 ልትሰለጥኑ ትችላላችሁ። አዘርዋይስ በ3 ይሄ ማለት በሳምንት 3 ወይ ደግሞ 4 ቀን ልትሰለጥኑ ትችላላችሁ። ግን ከተግባሩ በፊት 10 ቀን ያው ቲዮሪ ትማራላችሁ። ለዛች ቲዮሪ ደግሞ የሆነች ወረቀት አለች። ከዛ በኋላ እዛ ከሄዳችሁ በኋላ ፈተናውን ካለፋችሁ በኋላ ወደ ተግባር ትሄዳላችሁ። በቀን ከ25 እስከ 40 ደቂቃ ግፋ ብል 20 ደቂቃ 40 ደቂቃ ትማራላችሁ። አንድ ከበር ስለሆነ ተግባሩ አዎ ደግሞ የመጀመሪያ አሰልጣኝ በጣም አስቸጋሪ አሰልጣኝ ነበር። በቃ መጮህ መሳደብ ነበር ስራው። በአንድ በተባረከ አሰልጣኝ ተቀየረልኝ። ተመስገን። ቆይ ያሳያችኋል። ከያው ታክሲ ጫፍ ከወረድኩበት ቦታ ወደ ታች ዝም ብዬ መጣሁ። ከዛ ያው ከዚህ ጋር ነው እዛ ጋር ያለ ፊት ለፊት መሰናክል ናቸው። ይሄ በደንብ ሩቅ ስትሆን ምናምን እዛ ጋር ወደ ኋላ ወደ ፊት ፓርክ ማድረግ ምናምን ትማራለህ። ሰላም መጭፍሮች ማሰልጠኛ ተቋም እዚህ ነው የተማርኩት ቲዮሪ የወሰድኩት። በአጭሩ ቲዮሪ 10 ቀን ናት። ፕራክቲሱ ደግሞ 20 ቀን ነው በአጠቃላይ። እዚህ ጋር የነበረችው ልጅ ያው እግዚአብሔር ነው ያተረፋት። እንግዲህ መኪና ወጥቶባት ነበር። በስመ አብ በእኛ ሌቭል ነው ሻይ ወዳጅ አይደለሁም፣ ግን ያው ልጁ እስከሚጨርስ ድረስ አንድ ሻይ ጠጥቼ መጣ ብዬ ነው። ለትንሽ ተጨፍልቆ ነበር። በስመ አብ ነበር ፍጥር እንደሚወድ በዚህ ማድረግ ይቻላል። በጣም ከባድ ነው። በስመ አብ
ሻያችን ጠጥተናል። እንግዲህ አሁን እዚች ጋር አረፍ እንበልና አሰልጣኛችን እንዴት እንደሚያሰለጥናቸው የሚያቸው ወንዶ ያቸው ታክሲ ያደርጉ ትንሽ አሰልጣኙ የተባረከ ነው። ለዚህ ሰነዳ ከራስ ቸገር ከራሳኝ ብሎ ከራስ ፓርቲ እንግዲህ ባላንስ ማለት በመጨረሻ ጊዜ ቅረት ላይ ሶሪ መታገት ሰልጣኝ ሰው ብቻ ወረታች በሰለጠነበት ጊዜ ድንገት ወደ ኋላ መመለስ ብንፈልግ እንዴት ባላንስ አድርገን ወደ ኋላ መመለስ እንዳለብን ሲያስተምረኝ ነበር ነው። ቶሎ ገብቶኝ ቶሎ ጠርዞን እያስይዝኩት በደንብ ስነዳ ነበረ መኪናው። ቤተል በትንሹ ለመድረስ ነበረ ቀኑ ይቆያሉ አልቆረስኩ አየሩ በጣም ይሞቃል። በስመ አብ የዚህ መኪና ስም ያወቀ ሰው ኮሜንት ላይ ከዛ ያን ሺህ ካርድ ሸልሞ እና ስመለስ የአጥናተራ ታክሲ ይዤ ነው የምመለሰው። ከዛ በኋላ ከአጥናተራ ወንጌት ወርድና ከወንጌት ወደ መህደላልም በታክሲ መጣለሁ። በአጠቃላይ ደርሶ መልስ 80 ብር 90 ብር አካባቢ የሚፈጅብኝ። ቢቸግረኝ ነው ሳምቡሳ የበላሁት። ያው እንግዲህ አሁን በጣም ርቦኝ እስማሙ ሳምቡሳ የበላው ወደ ቤት እየገባሁ ነው። ሶሪ